ታሪኩ የጀመረው ኢራቅ ውስጥ በተደረገ ወታደራዊ ዘመቻ ላይ ያለ ነው። ሎጋን የሚሳተፍበት ዘመቻን ከኔለሽ በሆነ መንገድ እየሄደ ነበር። ነገር ግን ቡድናቸው ድንገተኛ ጥቃት ሲደርስበት ኤሰስ የተባለ ጓደኛቸው የተጎዳ ወታደርን ለማዳን ሲሯሯጥ ሕይወቱን ያጣል። ከረጅም አስቸጋሪ ሌሊት በኋላ ሎጋን ከጥቃቱ ተርፎ ማጠናከሪያ ኃይል እየጠበቀ ሳለ መሬት ላይ የወደቀ ፎቶ ያያል። አንስቶ ሲያየውም የአንዲት ሴት ምስል ነበር። ወደ ቦታው ሊመለስ ሲል ግን አንድ ቦምብ በሰፈሩ ላይ ወድቆ ሎጋንን ብቻ አስቀርቶ ሌሎችን ይገድላል። ፎቶውን ለማንሳት ርቆ በመሄዱ ሕይወቱ ዳነ። ከዚያ በኋላ ሎጋን በሰፈሩ ውስጥ ዞሮ የሴቷን ፎቶ የሚያውቃት እንዳለ ቢጠይቅም ሁሉም እንደማያውቋት ሲነግሩት ተስፋ ቆረጠ። ከ8 ወራት በኋላ ሎጋን በሌላ ተልእኮ ላይ ያለ አንድ ጓደኛው በፎቶ ላይ ያለችውን ሴት ማግኘት እንዳለበት ይነግረዋል። ምክንያቱም እሷ ሕይወቱን ያዳነችለት ጠባቂ መልአኩ እንደሆነችም ነገረው። ግን ወዲያውኑ ተሽከርካሪያቸው ተመታና ፈነዳ። ከትንሽ ጊዜ በኋላም ሎጋን ከባህር ኃይል ለቆ ከእህቱ ጋር ለመኖር ወሰነ። እዚያም ሲደርስ ውሻው ዙስ ሮጦ መጥቶ ተጠመጠመበት። ለጥቂት ቀናት ከነሱ ጋር ከኖረ በኋላም ነገሮች ስላልተመቹት ሎጋን ቤቱን ለቆ ፎቶው ላይ ያለችውን ሴት ለመፈለግ ወጣ። በፎቶው ላይ ከሴትየዋ ጀርባ የመብራት ቤት እንዳለም አስተዋለና ለይቶ ካወቀ በኋላ ዕቃዎቹን ጠቅልሎ ወደዚያ በእግሩ መጓዝ ጀመረ። እዚያም እንደደረሰ ሎጋን ፎቶውን ለአካባቢው ነዋሪዎች እያሳየ ሴትየዋን እንደሚያውቋት ጠየቀ። መጀመሪያ ላይ ባይሳካለትም አንድ ሰው ቤዝ ግሪን እንደምትባልና ከከተማ ውጭ የውሻ ጠባቂ እንደሆነች ነገረው። ከዛም ወደምትሰራበት ቦታ ሄዶ አገኛት እና እዚህ የመጣበትን ምክንያት ሊነግራት ሲል እሷ ለሥራ ጉዳይ የመጣ መስሏት አስቆመችው እና ክፍት የሥራ ቦታ እንዳላቸው ነገረችው። ለመፈረም ሲል ግን ቤዝ የቀድሞ የባህር ኃይል ወታደር መሆኑን አስተዋለችና ወዲያውኑ ልታባረው ሞከረች። ነገር ግን እናቷ ጣልቃ ገብታ ለሥራው ፍጹም እንደሚሆን ተናገረች። ሎጋንም በአቅራቢያው አንድ ያረጀና አቧራማ ቤት አገኘና ተከራየው። በማግስቱ ጠዋት ቤዝ ውሾቹን ስታሯሩጥ ሎጋን ቀድሞውንም ሱቁ ውስጥ የተበላሹ ነገሮችን እያስተካከለ ነበርና የቤዝ ልጅ ቤን ደግሞ እየተመለከተው ነበር። ቤዝም ቤንን ወደ ትምህርት ቤት ወሰደችው። እናቷ ደግሞ ሎጋንን ዞር ዞር ብለው የምግብ ማከማቻ ቦታዎችን አሳየችው። ሎጋንም በሕይወቱ እዚያ እየተደሰተ ነበር። ከጠዋት እስከ ማታ እየሠራ የራሱን ቤት፣ ሱቁን አልፎ ተርፎም ትራክተር ይጠግን ነበር። ሎጋን ሱቁ ውስጥ እያለ አንድ ፖሊስ መጥቶ ሎጋንን ማስቆጣት ጀመረ። ሥልጣኑን ለማሳየት አካላዊ ኃይልንም ተጠቀመ። ሲሄድም ቤዝን 4 ሰዓት ላይ እንደሚጠብቃት እንዲነግራት ነገረው። ቤዝና ቤንም ወደ መኪናው ገብቶ ወደ ድግሱ ሄዱ እና ፖሊሱ የቤዝ የቀድሞ ባል ኪት እንደሆነም ታወቀ። የኪት አባት ዳኛ ሲሆን እሱ ደግሞ ገዢ ለመሆን በምርጫ ላይ እየተወዳደረ ነበር እና ቤተሰባቸው በከተማው ውስጥ በጣም ኃይል አላቸው። ከጥቂት ቀናት በኋላ ቤዝ ውሾቹን እየተንከባከበች ያለ ጉላሾቹን ከቤቱ አቅራቢያ ባለ ሐይቅ ውስጥ እንዲዋኙ ታደርጋለች። ሎጋንም ዙስን ወክ እያስደረገ ያለ እሷን አያትና ፈገግ ብሎ አለፈ። ቤዝም ወደ ቤት ስትደርስ አዲሱ ሠራተኛ ምን ያህል እንደሚያናድዳት ማጉረምረም ጀመረች እና ሎጋን ሰላምታ ሲሰጣት ንግግሯ ተቋረጠ። እሱ ከእናቷ ጋር ቡና እየጠጣ ስላለፈው ታሪኩ እያወራም ነበር። በማግስቱ ጠዋት ሎጋን ሲዞር ቤን ቫዮሊን ሲጫወት ሰማ። ከዛም በጣም ጎበዝ ነህም አለው፣ ግን ቤን አፈረ። ቀናትም አለፉ እና ሎጋን ውሾቹን በጥሩ ሁኔታ ይንከባከብ ነበር። የቤዝ እናት ወደ ከተማ እንዲወስዳትም ጠየቀችውና ሎጋንም ተስማማ። ትንሽ ከተጨዋወቱ በኋላ ስለ ልጇ ድሬክ ነገረችው። እሱም ከባህር ኃይል ዘመቻው በሕይወት አልተመለሰም ነበር። ተመልሰውም ሲመጡ ሎጋን ወደ ቤቱ ገባና ፒያኖ አየ። የሚያምር ሳናታም ተጫወተ እና ቤን በድብቅ ሰማው። ነገር ግን ይህ ቅጽበት ቤዝ ወደ ቤት በመምጣት በፍጥነት ተቋረጠ። በዚያው ቀን ምሽት ቤን ሎጋንን ለእራት ጋበዘው እና አብረው በሉ። ከዚያም ደስ የሚል ጊዜ አሳለፉ። ግን ቤን አሁን መተኛት ስላለበት ሄደ። ሎጋንም ሊሄድ ሲል እዚህ የመጣበትን ምክንያት ለቤዝ ለመናገር ሞከረ። ግን የደረሰበትን የስሜት ቀውስ ሲያስታውስ የሚናገረው ቃላት ዝም ብሎ ሄደ። ወደ ቤቱም ከተመለሰ በኋላ የቤዝን ፎቶ ከመጽሐፍ ስር ደበቀ። በማግስቱ ቤዝና እናቷ ወደ ድሬክ መቃብር ሄዱ እና ሲመለሱ ቤዝ በንዴትና በሐዘን ተውጣጣ የሸክላ አበባ ማስቀመጫዎችን ሰበረች። ሎጋንም ሲያያት ሊያጽናናት ወደ እሷ ሮጠ። ስለ ድሬክም ነገረችው፣ ምን ያህል ቅርብ እንደነበሩ፣ ሞቱ ምን ያህል አሰቃቂ እንደነበር እና ለምንም ነገር እንዳልሞተ ተስፋ እንደምታደርግ ነገረችው። ሎጋንና ቤንም እየተቀራረቡ ሄዱ። ነገር ግን ይህ የጨዋታ ጊዜያቸው ኪት ቤንን ሊወስድ ሲመጣ ተቋረጠ። ምክንያቱም የቤዝቦል የበጎ አድራጎት ጨዋታ ሊጫወት ነበር። ከጨዋታው በኋላ ኪት ከቤን ጋር ተመለሰ። ግን ቤን ኳስ ራሱን መጥቶ ካፍንጫው ደም እየፈሰሰ ነበር። በዚህም ምክንያት ቤዝ የቀድሞ ባሏን ወቀሰችው። ነገር ግን ኪት በእሷ ላይ ተናደደ
እና ንዴቱ እየጨመረ ሲሄድ ሎጋን በመሃል ገባና እንዲያቆም ነገረው። ኪት በመጨረሻ ቤዝን ትቶ ሎጋንን አስፈራርቶም ሄደ። ከዚያ በኋላ ቤዝ ስለረዳት ሎጋንን አመሰገነችው። እናም ለመዝናናት ወጡ። ቤዝ ሎጋንን ወደምታውቀው ቦታ ወደ አባቷ የድሮ ጀልባም ወሰደችው። ከዛም ወደ ቤት ተመልሰው ሲሳሳሙ የኪት ጓደኛ የሆነው ፖሊስ በኪት ትዕዛዝ ያንን ቅጽበት አቋረጠ። በማግስቱ ጠዋት ሎጋን ጀልባውን ለመጠገን መሳሪያዎቹን ይዞ ሄደ። እናም በባህር ኃይል ዕውቀቱ ምክንያት ሊያደርገው ቻለ። ወደ ሱቁ ሲመለስ ከባድ የውሻ ምግብ ከረጢቶችን ማንሳትም ጀመረ። ቤዝም በአግራሞት እየተመለከተችው ነበር። ከዛም በዚያው ምሽት ሎጋን ወደ ቤዝ ቦታ ሄደ እና ከቤን ጋር ስለ ቼዝ በፍጥነት ከተጨዋወተ በኋላ ቤዝን ለማግኘት ወደ ላይ ወጣ እና በመጨረሻም ፍቅረኛሞች ሆኑ። የቤን የልደት በዓልም ደረሰ። ሁሉም እዚያ አሉ እና በሎጋንና በኪት መካከልም ውጥረት ጨመረ። ኪት የሎጋን መገኘት ስላናደደው ቤዝን ለመውቀስም ሄደ። እሷም ቤን እንጂ እሷ እንዳልጋበዘችው መለሰችለት። ግን ኪት አልተቀበለም እና በዳኞች ያለውን ሥልጣኑን ተጠቅሞ ቤንን ከእሷ እንደሚወስድ አስፈራራት። በመጨረሻም ማስፈራሪያውን ተቀበለችና ሎጋንን ከእንግዲህ እንዳያገኛት ጠየቀችው። በዚያው ምሽት እናቷ ያንን ክስተት ሰምታ ቤዝን እንዴት ታጋሽ እንደሆነችና ለፍቅሯ እንዳልተከላከለች ወቀሰቻት። ስለዚህ በማግስቱ ጠዋት የመጀመሪያ ሥራዋ በመኪናዋ ገብታ ወደ ኪት ቤት ሄዳ ከእንግዲህ ማስፈራሪያውን እንደማትቀበልና እሱ ባይወደውም ሎጋንን እንደምታገኘው ነገረችው። ኪትም በእሷ ንግግር ደነገጠ። ወደ ቤት ስትደርስ ሎጋንን በመታጠቢያ ቤት ውስጥ አገኘችው። እናም በሎጋን አፓርታማ ውስጥ ተመልሰው ፍቅራቸውን አደሱ። በመጨረሻም አብረው አደሩ። የዝማሬ ጊዜም ደረሰ። ሎጋንና ቤን በቤተ ክርስቲያን ውስጥ የሁለትዮሽ ዝማሬ ይጫወታሉ እና ቤን በአደባባይ መጫወት ቢያፍርም ሎጋን ሁሉም ነገር ደህና እንደሚሆን አረጋገጠለት። ሲጫወቱ ጥቂት ስህተቶች ቢኖሩም ሰዎች የሁለትዮሽ ዝማሬው አስደናቂ ሆኖ አገኙት። ሲወጡም አንድ ሰው ሎጋንን አስታወሰው። እሱም ሎጋን ከተማ ሲደርስ ቤዝ የት እንደነበረች የነገረው ሰው ነበር። ስለዚህ በቤቱ ውስጥ የሷን ፎቶ እየደበቀ እንደሆነ ለኪት ነገረው። ሎጋንም ወደ ቤቱ ሄደ እና ሲገባ አንድ ሰው ሰብሮ እንደገባ ተመለከተ። በፍጥነት ወደ መኝታ ክፍሉ ሮጦ የቤዝ ፎቶ እንደተሰረቀ አየ። በዚያው ቅጽበት ኪት ወደ ቤዝ ቤት ሄደ። ከዛም ስለ ፎቶው ነገራት እና ቤዝን በሎጋን ላይ ማዞር ቻለ። ሎጋን ራሱን ሊያስረዳ ሲመጣ እንዲሄድ ነገረችው። ስለዚህ ከመሄዱ በፊት ታሪኩን ነገራት። አንድ ፎቶ ሕይወቱን እንዴት እንዳዳነውም ገለጸላት። ከዚያም ሄደ። ግን ልክ ሊሄድ ሲል ቤን የቼዝ መጽሐፉን ሊሰጠው ሮጦ መጣ። በማግስቱ ሎጋን ፍራፍሬ ለመግዛት ወደ ከተማ ሄደ እና ሰካራም የነበረው ኪት ሲገዛ አየው። ከመኪናውም ወጣና በጠመንጃ አስፈራራው። ግን ሎጋን የቀድሞ የባህር ኃይል መሆኑን ረስቶ ነበር። በፍጥነትም ትጥቁን አስፈቶት ከቦታው ሄደ። ኪት በጸጸት ተውጦ ገዢ ሊሆን ወደሚችለው ወደ አባቱ ሄደና የፖሊስነት ቦታውን እንደሚለቅ ነገረው። ከዚያም ወደ ቤዝ ቤት ሄደ እና እንደገና ቤተሰብ እንዲሆኑ ጠየቃት። ነገር ግን ጥያቄዎቹ እየጨመሩ ሲሄዱ ቤዝ ሁሉንም ጥያቄዎቹን ወደ ኋላ ገፋች። እናም እሱ በጣም ተናደደ። ልጁን ቤንን መፈለግም ጀመረ፣ ግን እሱ ሸሸ። ከውጪ ከባድ ዝናብ እየዘነበም ነበር እና ቤን እየሮጠ ሳለ በእንጨት ድልድይ ላይ ተጣበቀ። ለመውጣት በጣም ያልተረጋጋም ነበር። ስለዚህ ኪት ሊያድነው ወደ ቦታው ሄደ። ነገር ግን የአየር ሁኔታው እየባሰ ነበር። ድልድዩም ተሰብሮ በሐይቁ ውስጥ ወደቀ እና ቤን ቅርንጫፍ ላይ ተንጠልጥሎ ሳለ ኪት በሙሉ ፍጥነት ወደ እሱ ዋኘ። ሎጋንም ወደ ውሃው ዘለለ እና ልክ ኪት ቤንን ለሎጋን እንደሰጠ ከላይ የነበረው ጎጆ መውደቅ ጀመረና ኪት ላይ ወድቆ ገደለው። ከዚያ ሁሉ በኋላ የኪት አባት ቤንን በማዳኑ ሎጋንን አመሰግናለሁ አለው። ሎጋንም ኪት እንዳዳነው መለሰለት። ከዛም ሎጋን ወደ ቤዝ ቤት ሄደ። እዚያም ከእናቷ ጋር ተነጋገረ። እሷም በዚያ ቀን ምን ያህል ጀግና እንደነበር ነገረችውና የቤንን ሕይወት በማዳኑ አመሰገነችው። ቤዝም ወደ ታች ስትመጣ ወንድሟ ላይ ምን እንደደረሰበት ሊነግራት እንደመጣ ገለጸላት። ቤን ለሎጋን በሰጠው መጽሐፍ ውስጥ የድሬክ ፎቶ ነበር እናም ንቅሳት ነበረው። እሱም ኤሰስ ይል ነበር። ከዚያም ዘመቻው በነበረበት ቀን ከእሱ ጋር የነበረው ሰው ያ በጀግንነት የተጎዳውን ሰው ያዳነው ሰው ድሬክ እንደሆነም ተረዳ። ቤዝንም አረጋጋት። ድሬክ በከንቱ እንዳልሞተም ገለጸላት። ሎጋንም ከተማዋን ለቆ ሕይወቱን ለመቀጠል ዝግጁ ነበር። ነገር ግን ቤዝ ከኋላው ሮጣ ተከትለው እንዲቆይ ጠየቀችው። ከዚያም ተቃቀፉ። ከእነዚህ ሁሉ ክስተቶች በኋላ ቤንና ሎጋን በተገነው ጀልባ ላይ ለመጓዝ ወሰኑ እና ቤን ሐይቁን እየተመለከተ ሳለ ሎጋንና ቤዝ ከጀርባ በፍቅር ይሳሳሙ ነበር። ይህን የመሰሉ ተጨማሪ ቪዲዮዎችን ለመመልከት ላይክና ሰብስክራይብ ያድርጉ እና ማሳወቂያዎቹን ማብራትዎን አይርሱ። ስለተመለከቱ እናመሰግናለን።